አሁን ግን በእግር ቆመናል። ጅጅራማቱ ጅራ ጀቹ አስራት ሚዳ ሳንኬሳ ባኔ ራጀቹ ስንቱን ወጣውረ ስንቱን ችለሽ ወሊያለ ወዲሻናይ ሻንሻይስ በጣም ትርፊው ዲያብቲን አልችልም ይለውቃ አስወግረሽ እኛን ወደ ብርሃን አውጥቶናል ማለት እችላለሁ። ራስሽ አምነሽ በእምነትሽ ጸንተሽ ስንቱን መንገድ እንኳን ደህና መጣችሁ። ዛሬ የምናደርገው ስብሰባ የውመን ኢምፓወርመንት አክሽን 30ኛ ጠቅላላ ጉባኤ ነው የምናደርገው። ድርጅቱ ከተመሰረተም 30 ዓመት ሆኖታል። የተመሰረተው በ1987 ዓመተ ምህረት መሆኑ ነው። ስለዚህ 30 ዓመት የተጓዘበት መንገድ ብዙ ለውጦች እያደረገ ራሱን እያሻሻለ ስሙንም እየለወጠ ነው የመጣው። ብዙዎቻችሁ እንደምታውቁት ከዝቅተኛ የስራ እንቅስቃሴ ወደ ከፍተኛ የስራ እንቅስቃሴ ነው የተሸጋገረው። አሁን ባለበት ደረጃ ደግሞ ሲታይ ውመንስ ኤምፓወርመንት አክሽን ትልቅ ክብር የሚሰጠው ድርጅት ሆኖ እናገኘዋለን። እንግዲህ ባለፈው ዓመት በ2024 ውመን ኢምፓወርመንት አክሽን ወደ 35 የሚሆኑ ፕሮጀክቶችን ከተለያዩ ረጅ ድርጅቶች ጋር በመተባበር እንደዚሁም በየክልሉ ካሉ የመንግስት አካላት ጋር በመተባበር እነዚህ 35 ፕሮጀክቶችን ተግባራዊ አድርጓል። ከ1.7 ሚሊዮን በላይ የሚሆኑ የማህበረሰብ ክፍሎችን ተደራሽ አድርገናል። በቀጥታ 2 ፕሮግራሞችን ነው ስናከናውን የነበረው። አንደኛው በዘላቂ ልማት ነው። ሁለተኛው ደግሞ በቀጥታ በተለይ የሰው ሰራሽና የተፈጥሮ አደጋ ተጎጂ የሆኑ የማህበረሰብ ክፍሎችንም ከፍለን ነው ተደራሽ ስናደርግ የቆየ ነው። ከዚህ ቀጥሎ የሚቀርብልን የሂሳብ ምርመራ ሪፖርት ነው። አጠቃላይ ደግሞ በአመት ውስጥ ከተገኘው ገንዘብ በሚወስድበት ሰዓት ላይ በጀት ካደረገው ላይ 95% ሰብስቧል። አጠቃላይ ወጪውን ደግሞ በአመቱ ሲጠቀምበትን ገንዘብ ስንወስድ ወደ 82.5% በአመት ውስጥ ተገልግሎ እናገኛለን ማለት ነው። መንግስት የሲቪል ሶሳይቲ ኤጀንሲ ህግ በሚፈቅደው መሰረት ከምናገኘው በጀት ላይ ከጠቅላላው 20% ለአስተዳደራዊ ወጪዎች እንድንጠቀም ይፈቀድልናል። ነገር ግን እኛ የዛን ያህል ተጠቅመን አናውቅም። ይሄ እንግዲህ ባላንስ ያደረግንበት ሁኔታዎች አሉ። የድርጅቱን አስተዳደራዊ ጉዳዮች በተለይ ደግሞ ሰራተኛ ጋር ያሉ የአቅም ግንባታ ስራውን ለማስኬድ የሚያስችለውን ያህል ጫና ሳይፈጥር ወጪ ቆጣቢ የሆኑ ስልቶችን በመጠቀም አብዛኛው ለማህበረሰቡ እንዲደርስ የቆምንለትም ዓላማ ስለሆነ ያንን ማድረግ ችለናል። ሴቶች ወደ ሊደርሺፕ አክቹዋሊ በሆነ ሁኔታ የቀበሌ መሪዎች የሆኑበት አልፎ ከቀበሌ ላይ ባመጡት ውጤት መነሻ ተደርጎ ወደ የወረዳዎች እየተሳቡ አመራር ወደ መሆን እየመጡ ያሉበት ሁኔታ ነው ያለው። እኔ የአችሙሳ የቁጠባው መሪ ነኝ። ከዛ ደግሞ የቀበሌው ምክትል ሊቀመንበር ነኝ። ዊአክሽን እኛ ጋር ከመምጣቱ በፊት እኛ እንዳርብቶ አደር እጅግ በጣም በአስተሳሰብም ሆነ በቁጠባውም የወረዳ አመለካከት ያለን ምንም እውቀት የሌለን ነበርን። አሁን መጥቶ ግን ብልጥ እንድንሆን አድርጎናል ነው ትለው። ይህ ድርጅት እንደመጣ ቤት ለቤት ሄዶ ነው ያደራጀን። ሲያደራጁን ፕሮጀክቱ ዓላማ ሴቶች የመሬት አስተዳደር ላይ መብት እንዳላቸው ለማረጋገጥ ስለሆነ እሱ ላይ ብዙ ግንዛቤ ሰጡን። ከዚህ በፊት ፕሮጀክቱ ከመምጣቱ በፊት በእኛ አካባቢ ሴቶች መሬት ላይ ብዙ መብት የላቸውም። ወንዱ እንደፈለገ ያደርጋል፣ ከፈለገ ይሸጣል፣ ከፈለገ ያከራያል። በእኛ አካባቢ ብዙም የሴቶች መብት ብዙም አይከበርም። ስለዚህ እሱን ለመቀየር ነው የመጣው። ስልጠና ከነራት ተናንዱረ ዱበሪ ምርገ ወይቱ ምን ከሰት ከዚህ በፊት ሴቶች መብት አልነበራቸውም። ቤት ውስጥ እንደፈለገ የሚያደርግ ወንድ ነው። ስልጠና ከተሰጠን በኋላ ሴቶች ከወንድ እኩል መሬቱን ማስተዳደር እንዳለባቸው ግንዛቤ አገኘን፣ ወንድም ሴትም። በርካታ ሴቶች ራሳቸውን የመግለጽና የማደራጀት በራሳቸው የመውጣት በራሳቸው የመወሰን ሀብት ንብረታቸው ሲወድምም ሲጠፋባቸውም የመጠየቅ እና ወደ ማን መሄድ እንዳለባቸውም ጭምር እንዲያውቁና እንዲናገሩ የማድረግ የመግለጽ ችሎታቸው እንዲፋጠን የተደረገበት ሁኔታ
በዊመን ኢምፓወርመንት አክሽን ነው ማለት ነው። ዊ አክሽን እኛ በዋግምራ ስም እናቶችን ያፈራ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ ሰፊ ስራዎችን ሰርቷል። በተለይ በጦርነቱ ወቅት፣ ከጦርነቱ በፊትም ከጦርነቱ ኋላም ማለት ነው። We are collaborating the programs that we are. አሁን ዛሬ በነበረው ስብሰባ ከአማራ ክልል ከመጡት ከጽህፈት ቤት አስተባባሪዎቹም ጋር የመነጋገር አጋጣሚ ነበረን። ከነሱ ጋር ስንወያይ ባለው የጸጥታ ችግር መካከል ለሚሰሩት ስራ ከፍተኛ ምስጋና እናቀርብላቸዋለን።